ሰው ባወቀ ቁጥር ትሁት መሆን አለበት። ራሱን ዝቅ ማድረግ አለበት። አባቶቹን ማክበር አለበት። በእድሜ የሚልቁትን ማክበር አለበት። በእውቀት ልትሻሉ ትችሉ ይሆናል። በህይወት በኤክስፔሪየንስ ደግሞ አባቶች ከኛ የላቀ ልምድ እና መንፈሳዊ ህይወት አላቸው። ስለዚህ ባወቅን ቁጥር አለማወቃችንን ነው መረዳት ያለብን እንጂ ይሄ የእውቀት ፍጻሜ እንዳልሆነ መረዳት ያስፈልጋል። በነገራችን ላይ እውቀት ፍጻሜ የለውም። የእውቀት መጨረሻ ሞት ነው። እስከ ሞት ድረስ ያለው ሁሉ የህይወት ዘመን እውቀትና ትምህርት ነው። ትምህርት አይቆምም። መማርን ያቆመ ሰው መኖርን ያቆመ ሰው ነው። ስለዚህ ትምህርት በቀለም ብቻ ሳይሆን በህይወትም በኑሮም በአርያነትም ይገኛል። ከህፃንነት ጀምሮ እስከ አዋቂነት ብሎም እስከ እርግና ድረስ ያለው ጉዞ የእውቀት ጉዞ ነው እና እውቀት የሚቀበረው አይቀበርም እንጂ የሚቀበረው በመቃብር ነው። ሰውየው መኖር ሲያቆም የሚገበየው እውቀት ያቆማል ማለት ነው እንጂ ጥሎት የሚያልፈው አሻራም ዘመን ተሻጋሪ ሊሆን ይችላል። ልክ እንደዚሁ እና በአጠቃላይ እውነቱን ለመናገር ለዚህ ዘመን ለዚህ ጊዜ እንዲህ አይነቱ ስልጠና እጅግ በጣም አስፈላጊ ነው። ወጣቶች ትልቅ ኃላፊነት አለብን። ይችን ቤተክርስቲያን ከተለያዩ ፈተናዎች ሁሉ የመታደግና በማስተዋል በጥበብ ስሜታዊ በመሆን አይደለም፣ በማስተዋል በሃይማኖት ቤተክርስቲያናችንን ልንጠብቅ ይገባል።